ሲጀመር ማለት ነው ከዚህ በኋላ ህግ ነው የሚፈልገው። ራሽ ከተሽ የምሬን ነው ወንድ ልጅ አያለቅስ። እዚህ ነው ምናምን ነገር ልላችሁ ወይም እናንተ እንትን ልላችሁ አይደለም። ብዙ ችግሮችን አሳልፌያለሁ በጣም ማለት ነው። ግን ይሄ ከቅሜ በላይ ነው ማለት ከዚህ በኋላ እንድትነካኝ አልፈቅድልህም። ትሰማኛለህ አይደል? እጅን ወደ እኔ አትቀስር አይደል? እኔ ግን ጣፋችን እንድትነካ አልፈቅድም። በክደቱ ጻፍሽ በበደምዳ። ሰላም ቤተሰቦች እንዴት ናችሁ? ዛሬ እንግዲህ የምሬን ነው በጣም ደብሮኝ ነው። ምክንያቱም ማለት የሰው ልጅ በዚህን ያክል ሲጠላችሁ ያለ ምክንያት ያለ ጥፋታችሁ በጣም ነው የሚደብረው። የምሬን ነው የምነግራችሁና አንዳንዴ የምሬን ማለት በሰው ቁስል እንጨት ቢሰዱበት የሚባለው አባባል የእውነት ነው። ምክንያቱም በጣም ብዙዎቻችሁ ለእኔ ያላችሁ አመለካከት በቃ ጭራሽ አይገናኝ ማለት እናንተ እዚህ ጋር ማታውቁት ነገር አለ፣ እርግጠኛ አይደላችሁ። እሷ ባለችው ብቻ ነው። እኔ ችግር የለውም፣ እኔ እናንተ ያያችሁትን ስለሆነ የምትናገሩት ችግር የለውም። ግን ከዛም አልፎ ማለት በጓደኛም ሰፈር ላይ በቃ ማለት ስራ ቦታ ምናምን በቃ በሰላም መንቀሳቀስ አልቻልኩም። ምክንያቱም ሰው እኔን እያየኝ ያለ እንደ መጥፎ ወይም ደግሞ አስረግዤ እንደካድኩ እንደዛ ነው እያሰቡ ያሉት። እኔ ደግሞ እንደዛ አላደረኩም። በቃ ማለት የሚካድና የማይካድ ነገር አለ። ግን እኔ እዚህ ጋር ከሆነ እኮ ለምንድን ነው የምክደው? ይሄንን ንግግር ከአሁን በፊት ተናግሬያለሁ። ማለት ልጅ ጸጋ ነው አይደል እንዴ? በሽታ እኮ አይደለም። የሰው ልጅ እንኳን እንዴ ይሄ ማለት እኮ የምሬን ነው የምነግራችሁ ሰዎች፣ እኔ እንደዚህ አይነት ሰው አይደለሁም እንዴ። አሁን ምናልባት የምታውቁ ካላችሁ ወይ ባሏ ታሞባት ወይ ሚስቱ ታማ እስከ ብዙ ዓመት ይሻሏል በማለት ገብታችኋል አባባሪ። የሰው ልጅ እየተዋደደ በመካከላቸው የሆነ ችግር ካለ ያን ችግር ለመፍታት ይሞክራሉ። እዚህ ጋር የመጣው ልጅ ነው እንጂ በሽታ አይደለም። ገብታችኋል? በሽታ እንኳን ቢመጣ ያ ሰው ህመሙ ያለው ከዛ ሰው ላይ ነው አይደል እንዴ? ግን ያ ሰው ይሻለዋል፣ ያ ሰው እንዲድን ከጎኑ እንሆናለን። ለምን? በመካከል ምን አለ? ፍቅር ስላለ አይደል እንዴ? ግን እኔ እዚህ ጋር እናንተ ማሰብ ያለባችሁ ልጅ ጠልቼ አይደለም። ልጅ እኔ በጣም ነው የምወደው፣ ግን የኔ አይደለም። እኔ ራሴን አውቀዋለሁ። ገብታችኋል? ሳትበላ በላህ ብትሉኝ እኔ አዎ በልቻለሁ አለ ያልሆነውን ነገር ማለት ነው። ስለዚህ መሲና እኔ ከፍቅር ግንኙነት ውጭ የዘለለ ግንኙነት የለን። ስለዚህ ዛሬ የመጣሁትኝ መሲን ጠርቻታለሁ። ጉዳዩ በቃ ከጠበቅኩት በላይ ይሄድ ማለት በቃ ይሄ ነገር እዚህ ጋር ይቆማል ብዬ አስቤ ነበረ። ግን አይታችኋል፣ አክስቴ ድረስ ሂዳ የማይሆን ንግግሮች ሙላ ስታደርግ ነበረ። እኔ ደግሞ የምሬን ነው እስካሁን በጣም ተናድጄ ነው ያለው። ማለት ትናንትም እንግዲህ አሁን እስኪ እኔ እስከማውቀው ድረስ የሰው ልጅ ወደ ፍቅር የሚገባው በመካከላቸው ፍቅር ሲኖር ገብቷችኋል። ወደ ትዳር የሚገባውም እኮ በመካከል ፍቅር ሲኖር። ፍቅር ከሌለ እኮ ትዳር እኮ ስሙ ትዳር እኮ አይሆን፣ ጦርነት ነው፣ የጦር ሜዳ ነው የሚሆነው። ጭቅጭቅ፣ ንትርክ ምናምን። እኔ ደግሞ እሱን አልፈልግም። ስለዚህ አሁን ትናንትና በተፈጠረው ነገር እኔ ጋር የፈረዳችሁ ሰዎች ምን ማለት ነው? እኔ እናንተን እየወቀስኳችሁ አይደለም፣ ግን በእኔ ቦታ ሆናችሁ ብታስቡትስ? ድንገት ጓደኛዬ ደወለልኝ። አጋጣሚ ያው እዛው አካባቢ ነበርኩኝ፣ ያው ቀበሌ 4 ነበርኩኝ፣ ምናልባት ካወቃችሁና ሱፍ አማርጠኝ አለኝ። ሄድኩኝ። ከፕሮግራሙ አብረን እንሄዳለን። የጠራልኝ ልጅ ደግሞ እኔ አውቀዋለሁ። የናቲ ጓደኛ እንኳን ቢሆን እኔም አውቀዋለሁ። ስለዚህ ናቲ ብቻዬን ከመሄድ አብረን እንሂድ ሲለኝ ይሻልኩት። ሱፍ እየቀየርኩበት ባለ ሰዓት መሲ መጣ። አይታችኋል እንዴ? ምን ማለት ነው? ጭራሽ ከዛ አልፎ ስንት ብር ነው ያለብን ምናምን ምንድነው? አይደለም እኔ እኮ ቢኖረኝ ራሱ አልከፍልም፣ ምክንያቱም ስለማይመለከተኝ ማለት ነው። ደግሞ የለኝም እዚህ እንደዚህ እንኳን በጣም የምሬን ነው የምነግራችሁና አንዳንዴ በእኔ ቦታ ሆናችሁ አስቡ።
እና ዛሬ የመጣሁት በጣም ከፍቶኝ ማለት እስካሁን አክስቴ ጋም ሲፈጠር ብዙ ነገሮች ሲፈጠር ምናልባት በንዴት ማይሆኑ ንግግሮችን ማይሆኑ ቃላቶችን ሰንዝሬ ሊሆን ይችላል ወይ ደግሞ ተናግሬ ሊሆን ይችላል። ያን አውቃለሁ ማለት የሰው ልጅ ሲናደድ ብዙ ነገር ሊናገር ይችላል እና ለዛ ነገር በጣም ይቅርታ ብዙ እህት ወንድሞች ካስከፋችሁ። ከዛ ውጪ ግን እኔ በቃ እናንተም በቃ እኔ የምሬ ነው በውስጥ መስመር የምትደግፏት ያላችሁ ይመስለኛል። በቃ እሱ ነገር ትክክል አይደለም። በቃ እሷ ራሷን መመርመር አለ። በቃ የምሬ ነው እኔ መስራት አልቻልኩ፣ እንቀሳቀስ አልቻልኩ። እኔ ደግሞ እናቴን ትሰማ አልፈልግም። የምሬ ነው ማለት ምናልባት እንደዚህ ሻወራ ምናምን ያው ሊገርማችሁ ይችላል፣ ግን በቃ የምሬ ነው የምሬ ነው ማለት እኔ እንደዚህ አውርቼ አላቅም ማለት እንደዚህ እኔ ሚዲያ ላይ ወጥቼ ማልቀስ ፈልጌ ምናምን ግን በቃ ነገሮች ካጥም ይበሉ በቃ ማለት በፊታው እንዋደድ ነው። ብዙዎቻችሁ ደግሞ አትወዳትም እያስመሰልክ ነው። ምን አገናኘ እንዴ? እሷ እኮ ናት በእኔ ላይ ሌላ ሰው የደረበችብኝ አይደል? እና እኔ የምሬን ነው ማለት በቃ እንደዚህ ነው ምናምን ነገር ልላችሁ ወይም እናንተ እንትን ልላችሁ አይደለም፣ ግን የምሬን ነው ወንድ ልጅ አያለቅስ። በጣም ብዙ ችግሮችን አሳልፌያለሁ በጣም ማለት ነው፣ ግን ይሄ ከአቅሜ በላይ ነው። እኔ ማለት በዚህ ፍቅር እኮ ማለት ብዙ መስዋዕትነቶችን ከፍያለሁ ታውቃላችሁ፣ ብዙ ራሴን እስከ ማጣት ደረጃ። ግን እኔ ውሸት አልወድም። ፍቅር ላይ ደግሞ ውሸት ካለ የምሬን ነው በጣም ነው የሚያስጠላው ማለት ነው። አሁን ላይ እኔ ለመሲ ያለኝ ምንም አይነት ስሜት የለም። ምናልባት ይሄን ንግግር ከአሁን በፊት ተናግረዋል ካላችሁ ያው ጠላቶችን ለማርቅ ስል የግድ መሲን ማራቅ ስለነበረብኝ ነው እንጂ በታይሙ ጠልቻት አይደለም። አሁን ግን የእውነት ነውና እስካሁን በጣም ተናድጄ የምር ዛሬ ግን በጣም ከፍቶኝ ነው የመጣው። በቃ አላቅም ምን እንደምል መሲ መጣች። ምክንያቱም ያው እያለቀስኩ ምናምን እሺ እንዴት ነሽ? ሰላም እንዴት ነሽ? ሰላም ሰላም ሁሉ ሰላም ሰላም መልካም። ያው እንግዲህ ትንሽ ጉንፋን አሞኛልና ያው እያደረግሽ ያለው ነገር ምንድን ነው ማለት መሲ? አሁን እኔና አንቺ ትልቅ ልጆች ነን ማለት ህፃን ምናምን አይደለም። ገብቶሻል? አንቺም በራስሽ የምታዝዥበት ወይ ደግሞ ብዙ ነገሮች የምታደርጊበት ነውና ይሄንን ነገር ቆም ብለሽ አስቢ። እኔ እስካሁን የነበሩት ነገሮች ጭቅጭቅ፣ ክርክር ናቸው ምናምን ነገር በቃ ማለት እኔ የምሬ ነው ዛሬ በጣም ከፍቶኝ ነው። ስራ ቦታ መስራት አልቻልኩም። ይሄ አስረግዞ የካደ እየተባልኩ እና በቃ እውነቱን አንቺ በቃ መሲ እውነቱን ተናገሪ። እኔ የምሬ ነው ልኖርበት በቃ በኪዚ ጋር ማለቃቀስ ምናምን እኮ አያስፈልግም። በቃ አንተ እኮ ይኸውልህ ሲጀመር ማለት ነው ምንም ክብር የሚገባ ሰው አይደለም። ገብቶሃል? በክብር ይሄን ያህል ቀን ለመንኩ፣ በጣም ብዙ ነገሮችን አወራን ምናምን፣ ግን በቃ እናንተ እንደዚህ ናችሁ። ገባ? በቃ ወንዶች ስትባሉ የምትፈልጉትን ነገር እስከምታገኙ ድረስ ብቻ ነው እንጂ ከዛ በኋላ በቃ ልክ እንደዚህ ማለት እኔ በእኔ ላይ እንደዚህ ትቀየራለህ ብዬ በህይወት ያስቤ አላውቅም። እውነት ማለት በዚህ በትንሽ ነገር ዛሬ ጠሮሽ እንደዚህ እንድንሰዳደብ ምናምን አይደለም። በቃ አለቀ። ምናልባት ያደረኩትን ነገር ስለሰማህ ሊሆን ይችላል አሁን ላይ መጣ እንደዚህ ያለቃቀስክ ያለው። ገብቶሃል? እኔም ስፈልግህ ነው የደወልክልኝ ጀመር ማለት ነው። እየፈለኩ ነበር። በቻልሽው መጠን ተረጋጊ። አብሻል እዚህ ጋር እኔ አንቺ ምን እያደረግሽ እንደሆነ ምናምን አላውቅም፣
ገብቶሻል። ግን እኔ ማለት ሁሌ ነገር ይሰለቻል። ገብቶሻል አይደለ? እኔ ደግሞ በሺ አንቺ የምታደርጋቸው ነገሮች እኔን የሚያናድዱ ናቸው። በረከት እኔም ሰልችቶኛል። በጣም ነው የደከመኝ። አልገባህም? ሳልፈልግ አግበኝ ትያለሽ መሲ። ሳልፈልግ አግበኝ ትያለሽ። ሳልፈልግ ነው ያረገዝኩት መሲ። እኔ አይደለም ገባ። አሁንም ከኔ ጋር አርገሽ እኔ ጋር አርገሽ በቃ ይሄን አማርኛ መስማት አልፈልግም። በቃ ደጋግመህ ይሄን ነገር አትንገረኝ በእናትህ። ልልሽ አልፈልግም። ደግመህ የማውቀውን ነገር አትንገረኝ እንዴ። እውነት ያልሆነ ነገር ደጋግመህ አትንገረኝ። ደጋግመህ በነገርከኝ ቁጥር እኮ እንዴ እውነትም የሱ ልጅ አይደለም እንደሚል ጥያቄ ሁሉ ጭንቅላቴ ላይ ተፈጠረ። ለምንድን ነው እንደዚህ የምትለው? ይኸውልሽ አሁን ዛሬ የጠራሁሽ መጨቃጨቅ ፈልጌ አይደለም። እኔ እስራበት የደሃ ልጅ ነኝ። እኔ መብትህ ነው መስራት ትችላለህ። ያላመንከው ልጅ እስካለ ድረስ ደግሞ እዚህ ጋር ማለት ነው ያላመንከው ልጅ እስካለ ድረስ በግዴታ ልጅህን ታሳድጋለህ። ገባህ? ምክንያቱም እስካሁን ድረስ በክብር ለምኛለሁ፣ በፍቅር ምክንያቱም በመካከላችን ፍቅር ስላለ በፍቅራችን ስለምንቆይ ይቻለው። አሁን ላይ ግን ፍላጎትህ ካልሆነ በግዴታ ነው ልጅህን የምታሳድግ። ገብቶሃል? እኔ ላለመናደድ እየሞከርኩ ነው። ብትናደድ ምንም አታመጣም እኮ። መታኸኝ፣ ደበደብከኝ፣ የፈለግከውን ነገር አደረግክ። የራስሽ ስራ ነው። በቃ በጓደኞቼ ፊት ታዋረጅኛለሽ ምንድነው ምናምን ብዬ እኮ ደጋግሜ ያሰብኩት። ሲጀመር ያንተ ፍላጎት የኔ ልጅ ለማስወረድ ነው አይደለ? አይሳካልህም። ትሰማኛለህ አይደለ? አንተ ስለፈለግክ ሳይሆን ፈጣሪ ስላለ ነው ሁሉም ነገር የሚሆነው። አንተ የኔ ልጅ ለማስወረድ ምንም ነገር ብታደርግ፣ ስትገፈትረኝ፣ ስትመታኝ ምናምን እኮ ምንም አልገባኝም ነበር። አሁን ነው የገባኝ፣ የተረዳሁት ማለት ነው። አንተ በዚህ ልክ ምንድነው እንደዚህ ጭካኔ? ይኸውልሽ ትዕግስቴን የተፈታተንሽ ነው። ቤኪ ትዕግስቴን ፈታተን ምንም አታረገኝም። ከዚህ በኋላ ጉዳይ ነው፣ አይመለከተኝም። ስራ ቦታ የምሬን ነው መሲ። ይኸውልሽ ስሚኝ፣ ስራ ቦታ የጠራሁሽ እንደዚህ አይደለም፣ በስነ ስርዓት እንድናወራ ነው። እውነቱን ተናገሪ። ስለኔ በየሰፈሩ አታውሪ። በቃ እኔ ስላንተ ምንም በየሰፈሩ አይደለም መሲ። ይሄ ካሪ እየተባልኩ ነው። ከና ታዲያ ስለደረክ ነው አይደለም? ስለካድክ ልብሽ ያውቀዋል። ልቤማ የሚያውቀው እኔ ያንተ ብቻ እንደሆንኩ ነው ልቤ የሚያውቀው። ገባ? ገና ለገና የእሱ ፍቅረኛ ነሽ ስለተባለ ከኔ ያረገሽ ማለት አይደለም። ቤኪ የማይሆን አማርኛ አትናገር። ለሚያልፍ ነገር ማለት ነው የማያልፉ ቃላቶችን ደጋግማ አትጥራቸው። ለምን እንደምትጨቃጨቂው? ምንም እየተጨቃጨቅኩ አይደለም። ሳትጨቃጨቂ ነገሩን እንፍታው። ምንም ነገር የሚፈታ ነገር የለም። ከዚህ በላይ እኔ ጉዳዩ ወደ ቤተሰብ ደግሞ እንዲሄድ አልፈልግም። አክስቴ ጋር ደርሳ ይቆማል። ቤተሰብ ጋር ሄድኩኝ፣ ጓደኞች ጋር ሄድኩኝ እንድትረዳኝ ነው። ገባ? አንተ ጋር ብቻህን አምጥቼ ለመንኩ። የማይሆን ነገር ሲሆን ቤተሰብ ጋር ሄድኩ፣ የማይሆን ሲሆን ጓደኞች ጋር ሄድኩኝ አይደለ? ይሄን ሁሉ ነገር እያደረኩ ያለሁት ነገሮች በፍቅር የሚፈቱ መስሎ ስለታየኝ ነው። አሁን ግን ፍላጎትህ ካልሆነ ምንም ላደርግህ አልችልም። ገባ? አይደለም እኔ እኮ የመጣሁት በኋላ እስከምትገለኝ አልጠብቅም። እኔ መግደል አለመግደል በቃ እኔ የለመንኩሽ ነው። በቃ ስራዬን ስራበት ተይኝ። ስራን ስራ ልጅህን ግን ታሳድጋለህ። ወደ ሳይሆን ተገደህ ነው የምታሳድግ። እውነቱን ታውቂያለሽ። ይሄን ነገር በቃ አደጋግኝ። እውነቱን ታውቂያለሽ። ስለዚህ እኔ ካንተ አርጃለሁ። ይሄ ነው ሀቁ። አይደለም ሀቁ ይሄ አይደለም። ዛሬ የምሬን ነው። በቻልኩት መጠን ተረጋግቼ እያወራሁ በቃ እኔ ሰላም የምፈልግ አእምሮዬም በቃ ጭንቀት በጭንቀት እየሆነ ነው። ጤነኛ እየሆንኩ አይደለም። የሰው አስረግዘህ መቼም ሰላም አታገኝም። ገና ያመሃል። የኔም ገና ያመሃል። ገባህ? ያንቺን ባሳይሆን ይኸውልሽ፣ ያንቺን ባሳይሆን ያንቺ ውሸት ሰፈሩና ለሊት ሳለቅስ ገባህ? የኔም ገና ያሳየኛል። እሺ መሲ፣ እኔ እየለመንኩ ነው። በቃ እኔ ልስራበት ተይኝ። በቃ ይሄን ነው እያልኩሽ ያለሁት። በረከት አይመለከተኝም። ለምን እንደማይመለከትሽ ሰማኛል። አሁንም ቢሆን ደጋግመህ እኮ እንደዚህ ሲጀመር እኮ አንተ እኮ ፈልገኸኝ አይደለም። አሁን ለምን የመጣው ሲጀመር ታውቃለህ። ገብቶሃል? እኔም ራሴ ስፈልግ ነበር። ይኸውልህ ከዚህ በኋላ ሲጀመር ምናበሽንም ግፍትሪኝ እኔ በስርዓት ከዚህ በኋላ ነው እስካሁን ድረስ አክብሬህ ነው እያወራሁ ያለሁት። አትጨማለቂ። እሺ ጭምልቅ በስነ ስርዓት እያወራሁሽ ነው ሲጀመር ማለት ነው። ከዚህ በኋላ ህግ ነው የሚፈልገው። ራሽ ከተሽኝ አዎ በዚህ ይኸውልሽ ምንም አታመጭም። እኔ ነገሩን በፍቅር እንፍተው ብዬ ነው። ገባሻ? በፍቅር እንዴት ነው የሚፈታው? እባክህ ከዚህ በኋላ በፍቅር እንዴት ነው የሚፈታው? ለመንኩ አይደለም መሲ፣ ይኸውልሽ በቤተሰቦች ብቻህን ለመንኩ። ቤተሰቦች ጋር ለመንኩ። ስሚኝ እኔን ዝም ብለሽ ይኸውልሽ አይደለም የዚህ ሀገር የዓለም አቀፍ ህግ ሊመጣ ይችላል። ልጅ ያልሆነውን ነገር አምኜ ልቀበል አልችልም። የሰው ልጅ አላሳድግም። ገባሽ አይደለ? ገባሽ? እኔ በፍቅር እየጠየቅኩሽ ነው። በጸበይ እየጠየቅኩሽ በቃ በጸበይ ያናገርኩሽ ነው። በፍቅር ለመንኩ። ገባህ? ከዚህ ሲጀምር አንተ ዝም በይ አንቺ ወደዛት ከዚህ በኋላ እንድትነካኝ አልፈቅድልህም። ትሰማኛለህ አይደል? እጅን ወደ እኔ አትቀስር። አትፈታተኝ። ከዚህ በኋላ ሲጀምር እናንተ አላላቀቅም። ትሰማኛለህ አይደል? አታስፈራሪኝ። አትፈልግ። እኔ እናንተ ወንድ ልጅ ነኝ። እየለመንኩሽ ነው የነበረ። በልክ ደግሞ ምንም አታመጭም። እሱን እናያለን። ሂጅ ጋር ሜርት ሸርስ ከዚህ በኋላ ጫፌ እንድትነካኝ አልፈልግም። እሺ ጫፌን ገባህ አይደል? እኔ ልጄን
አፋችንን እንድትነካ አልፈልግም። አንድ ነገር ልንገርሽ፣ ይሄ ወረቀት አይመለከተኝም። ገባሽ? ልጅ ወረቀት ይኸውልሽ፣ እኔ አይመለከተኝም፣ አያገበኝም። ይኸውልሽ፣ ስለዚህ እኔ አይመለከተኝም፣ ፈልጊ፣ አይመለከተኝም። ገባሽ? ገደል ግቢ ስትፈልጊ በጸባይ አናገርም።